بسمياتنا لله تبارك وتعالى. يا زاري ودرساتين የሚሆነው ከነፈስ المحاضرة كتاباتين ማለት ነው يعني المحاضرة الخامسة أمستنيا محاضرة الله يهديك والأمين كسو يقتل يهونال ማለት ነው سلامة من يلالو قال الإمام ذو النون المصري رضي الله عنه رحمه الله مهما تصورت بذلك فالله بخلاف ذلك رواه عنه ابن عساكر في تاريخ دمشق يهن الكل لابد أن يحفظ من سبح حفظ عن البديل هنا ضمن المصري ممثلة فراتشو تلك ولي من أولياء الله ناتشو يهن بقرساتشو بجاسة هون التنقلوا من الإمام أحمد كذلك እነሱም ተናግረውታል ማለት ነው ዙኑን አልሚስሪ መጀመሪያ ስለሳቸው ልንገራቸው በጣም አላሁ ተዓላን ፈሪ የሆኑ ታላቅ ወልይ ናቸው እና ዙኑን የተባሉበት ጅን ምናምን የያዘው ሰው እሳቸው ዘንድ ሲመጣ ግንባሩ ላይ ኑን ይጽፉበትና ጅኑ ይቃጠላል ሰውየው ይድናል ማለት ነው ዙኑን ተባሉ የኑን ባልተቤ እንግዲህ ይሄ ትልቅ ሰውነትን ይጠይቃል ይሄን ለማድረግ አንደኛው ሰው ተነስቶ ዝም ብሎ ምን የሆነ ግንባር ላይ ቢጽፍ እንደተጻፈ ይቀራል እንጂ ምንም ነገር ላይ ከሰት ይችላል በዚህ አጋጣሚ የሆነ ሰው በዛው በወቅታቸው ዙኑን ምስሪ በሌሉበት ሰዓት ሰዎች መጡ እንደዚህ የታመሙ ሰዎችና እሳቸው ኑንን እየከተቡ ነው የሚያድኑስ ብሎ ምን ሰውየው ግንባር ላይ ጻፈበት አሉ ጅን ያዘው ሰው ላይ ጅን አንዳንድ ጊዜ ያወራል ታውቃላችሁ አይደል ከዛ ጅኑ ምን አለ ይላሉ ኑኑማ ኑን ነበር ሰውየው ግን ዙኑን አይደለም አለ ይላሉ እና እንደዚህ አይነት ታላቅ يعني الله تعالى ፈሪ የነበሩ ታላቅ ዓሊም ናቸው ሙነዝህም ነው አይተው إنما من أمساتهم مهما تصورت ببالك والله بخلاف ذلك مهما تصورت يفلك قزياكل بتسل يفلك قزياكل بتسل ببالك بلبوست يفلك ياكل قزي بتسل والله بخلاف ذلك يا يسألك ونقر بتشرواش الله تعالى أي مسلم بجراش الله تعالى أي مسلم ይሄን እንግዲህ ከቁርአን ያዙት ነው ማለት ነው ይሄን ንግግራቸው እንዴት ካለም الله تعالى እኛንም ፈጥሮናል وكذلك እኛም እንሰራውን ነገር በሙሉ የፈጠረ ማን ነው الله ولو حتى الخواطر ሳናስበው ሁሉ የሚልብን ነገር ሳይቀር የፈጠረው الله تعالى ነው ፈጣሪ ዓለም ሲባል እነዚህን ሁሉ ነገር ስለሚይዝ الله تعالى ደግሞ እኔ ዓለም ፈጣሪ ነኝ ስላለ وكذلك والله خلقكم وما تعملون الله تعالى ነው እናንተን የፈጠራችሁ የምትሰሩትንም ስራ እንደዚህ የፈጠረ አላህ ነው የሚል ቁርአን አንቀጽ ሙሉ ነገር ያካትታል ሰውየው በልቡ ውስጥ የሚስላቸውን ነገራቶች እንዲስል የሚያደርገው ማን ነው አላህ የሳለውን ነገር የፈጠረው ማን ነው አላህ خيرا ስለዚህ የሆነ ሰው ልቡ ላይ የሆነ ነገር ተፈላሰፈና አእምሮ ላይ የሆነ ስዕል ሳለ ወይ ልቡ ላይ የሆነ ስዕል ሳለ እሺ ያ ስዕል ምንድነው መخلوق ነው ፍጡር ነው الله تبارك وتعالى ماذا قال من قال ليس كمثله شيء الله تعالى የሚመስል ምንም አይነት ነገር የለም ولم يكن له كفوا احد لسل الله تعالى አንድም ቢጤና ምሳያ የለውም فلا تضربوا لله الامثال لا الله تعالى ምሳያን አታድርጉ ولا تجعلوا لله اندادا ولله المثل الاعلى ሌሎችም ቁርአን አጣሱ እነዚህ ሁሉ الله تعالى ፍጡራኖቹን አይመስልም ነው የሚያስረዱ ስለዚህ ሰውየው አእምሮ ላይ የሳለው ነገር ፍጡር ነው ያንንም ፍጡር ደግሞ الله تعالى ይመስልም ከዚህ ወስደው ነው ነዙኑን አልሚስሪ የንግግራቸው ከዛ ይወሰድ ነው ምክንያቱም مهما تصورت ببالك فالله بخلاف ذلك የፈለክ ጊዜ ያክል በልብህ ብትስል الله تعالى ያንን አንተ የሳልከው ነገር በጭራሽ
አይመስልም። ኢብኑ አሳኪር ታሪኩ ዲመሽቅ የሚባል ኪታብ አላቸው። በጣም ሱብሃንአላህ አለል አቀል በአንዳንድ እትሞች 60 ጁዝ በአንዳንዶቹ 100 ምናምን 120 130 የሚደርስ ሙጀለድ የሆነ ትልቅ ኪታብ ነው። ታሪክ ዲመሽቅ ኢብኑ አሳኪር ኪታብ ትልቅ ኪታብ ነው እና ለአይ ሐሊን እሳቸው ናቸው ዝግብት ይሄን ንግግር ነው። ወመዕናሁ ትርጉሙ አነላህ ጌታችን አላህ ላ ዩሽቢሁ አይመስልም የሱረትን ማንኛውንም አይነት ሱራ አላሁ ተዓላ አይመስልም። ኸጠረት ዐላ ቀልቢከ በቀልብህ ላይ ውል የሚልብህ በቀልብህ ላይ ውል ያለ የሆነ ምን አለ ሱራ ካለ አላሁ ተዓላ አንተ ልብ ውስጥ ውል የሚለውን ሱራ የትኛውንም ሱራ አይመስልም አላሁ ተዓላ ሊአነሁ ምክንያቱም ለይሰ ለሁ ሱረቱን ለጌታችን አላህ ተባረከ ወተዓላ ምን የለውም ሱራ የሚባል ነገር ፎቶ የሚባል ነገር ስለሌለው በል ሁወ አላሁ አልኻሊቁ አለዚ ኸለቀ ሱወረ ኩለሃ እሱ አላሁ ተዓላ ነው ሱራዎችን በሙሉ የፈጠረ የሆነ ጌታ ማለት ነው። ሱራዎችን የፈጠረ ደግሞ ሱራ ሊሆን አይችልም። ፈኻሊቁ ሱወሪ ላ የኩኑ ሱረተን የሱራዎች ፈጣሪ የሆነ አላህ ሱራዎችን አይመስልም ማለት ነው። አንዳንድ ሰዎች ሐዲሱን ያላግባብ በመረዳት ወይም ደግሞ ሐዲሱን በራሳቸው አረዳድ በማስቀመጥ ለአላሁ ተዓላ ሱራ ለማድረግ ብዙ የጣሩ ሰዎች አሉ። ኪታብ ሁላ ያለፉ የኪታብ ስም ራሱ ይሄን ያደረጉ ሰዎች አሉ። مثلا عقيدة أهل الإيمان في خلق آدم على سورة الرحمن يميل عند كتاب الله مجسمات من يميل عقيدة أهل الإيمان أهل الإيمان عقيدة آدم بس سورة يفتروا بلو يوربت كتاب الله مجسمات شوفوا هنا لكن بدي آدم بامسايون يفتروا مالت نصارى ماذا يقولون مرملوا نصارى በአምሳሉ እኛን ፈጠረ አይደለም የሚሉት በአምሳሉ ነው የፈጠረ ብለው ያስባሉ። መልፈርቁ በይነ المجسمة وبين النصارى ወነሷራዎችና በሙጀሲማዎች መካከል ፈርቁ ልዩነት ምንድነው ታዲያ? ሙጀሲማዎች አላሁ ተዓላ ሱራ አለው ሱራም አደምን ይመስላል ብለው ካሰቡ ይሄን ካመኑ እነዚህኞቹ ደግሞ ነሷራዎቹ በአምሳሉ ፈጠረም ብለው ካሉ ፈርቃቸው ምንድነው? የሁለቱ ልዩነት ምንድነው? ምንም አይነት ልዩነት የለም። حديث بتملكته إن الله خلق آدم على صورته الله تعالى آدم فتر على صورته مالت آدم لفتر بسبب الصورة براسه يعني آدم لفتر وندمو هون آدم باللبس الصورة عليه أدركوا فتر مالت نتركوا ይሄንን ዑለማዎቻችን በደንብ አድርገው ያብራሩ። ሶሒህ ሙስሊም ላይ ይሄን ሐዲስ ይዘው አልኢማም ነወዊ በደንብ አድርገው ይሄን አስቀምጠውታል ሸርሐቸው ላይ። እንደውም ከበፊቶቹ በሙጀሲማዎች መካከል አንዱ እነላህ ኸለቀ አደመ ዐላ ሱረቲ ረሕማን ብሎ ዐላ ሱረቲህ የሚለውን ዶሚሮን ወደ ረሕማን ቀይሮ አስቀምጦት ያንን ራሱ ገሊጥ ብሎ ቁተይበት እያሉ እዚህ ጋር ተሳስቷል እዚህ ጋር እንዲህ አይነት ነገር አስቀምጧል ብለው በደንብ አድርገው ይተቹታል። አረፍኩም። ስለዚህ ሱራ የሚለው ያ ሐዲሱ ልክ አሁን ባልኳችሁ መልኩ አደምን እንዲሆን በፈለገበት ሱራ በራሱ ሱራ አደምን ፈጠረው ማለት ነው እንጂ እሱን የሚመስል አድርጎ ያኒ አላሁ ተዓላ ልክ በሱ ሱራ በራሱ ሱራ እሱ ሱራ አለውና በራሱ ሱራ ፈጠረው ማለት አይደለም። እንዴ ምን ማለት ነው ማለት ያማ እኮ ቅድም እንደነገርኳችሁ ከነሷራዎች ጋር ምንም አይነት ፈርቅ የለንም ማለት ነው። አላ ዘዕሚል ሙጀሲመት الوهابية ይሄ ተቀባይነት የለውም። አንዳንዶቹ ምናልባት نحن لا نقول ምናምን አይነት ነገር ሊሏችሁ ይችላል። ሹ ያ اخي አንተ ጃህል ስለሆንክ ጃህል ስለሆነ እሱ ላይ ሊል ይችላል። ولكن كتابه بين ايدينا كتابه እጃችን ላይ ነው ያለው። ماذا نفعل نحن هم الذين كتبوه ራሳቸው ናቸው ያለፉት ራሳቸው ናቸው የጻፉት አይደለ? إذن ይሄ ዘዒሞቻቸው መሪዎቻቸው እምነት አድርገው ያስቀመጡን ነገር ነው ማለት ነው። እምነት አድርገው ያስቀመጡን ነገር የኪታብ ስም አድርገው ቅድም የነገርኳችሁ ኪታብ عقيدة أهل الإيمان في خلق آدم على سورة الرحمن ብለው የጻፉት ኪታብ ውስጡ ላይ ስትገቡ ከወጅህ ነው ከፊት ነው የሚጀምረው። ፊት ይላል ኢስባቱል ወጅህ ኢስባቱል የደይን
ሁለቱም ቀኝ ነው ይላል ደግሞ ከዛ ኢስባቱል ጀንብ ከጎን በኩል ጎን ያሰብትላል ከዛ በኋላ ይወርዳል ኢስባቱስ ሳቅ ኢስባቱል ቀደም እማ ያሰብት በቃ የሰውነት አካል ክፍል ሙሉ ይዘረዝርልሃል ማለት ነው እነ ጁሉስ እነ ምንም በተመለከተ ልክ ይሄን የሰውነት አካል ክፍል ከሰጠ በኋላ ሱብሃንአላህ ኢስባቱል ሐድ ሊላህ ብሎ ይጻፈም አለ ከነሱ መካከል ኢስባቱል ሐድ ሊላህ ለአላሁ ተዓላ ሐድን መጠንን ስለማስበቅ ብሎ ይጻፈው ኪታብ አለ ዓርሽም ላይ የተቀመጠ ነው ብሎ ይጻፉት ኪታብ አለ ይሄ እንግዲህ ሙጀሲማዎች የዘዒሞቻቸው የመሪዎቻቸው ኪታብ ያለፉ ኪታብ ከታች ያለው ምናልባት ውጭ የሆነው ሰው ምንም የማያውቀው ሰው እንደዛ ላይ ይችላል እምነቱ ከሌለው ያ እምነት ከሌለው ከነሱ ጋር ላይቀላቀል ይችላል ይሄኛው ሰው ማለት ነው እምነቱ ከሌለው አይ የነሱን እምነት ነው ማምነው ካለ ስለዚህ እነዛኞቹ የያዛቸው ነገር እሱም ይዘዋል ማለት ነው አላሁ ተዓላ ይጠብቀን አልዓይ ሐሊ አላሁ ተዓላ በሱራ በፎቶ የሚገለጽ ጌታ አይደለም የፎቶዎች ሁላ ፈጣሪ የሆነ ጌታ በሱራ የሚገለጽ አይደለም ነው وقال الامام احمد الرفاعي رضي الله عنه غاية المعرفة بالله الإيقان بوجوده تعالى بلا كيف ولا مكان احمد الرفاعي ولي من اولياء الله زاري بوليوش نيقبال احمد الرفاعي مالت የነብዩ አለይሂ ሰላቱ ወሰለም የልጅ ሲባል ሙባሽር የልጅ ማለት ሳይሆን በሳቸው ዘር ላይ ያሉ የዘር ሐረጋቸው ከሰይድ አለይሂ ሰላቱ ወሰለም የሚመዘዝ የሆኑ ታላቅ ወልይ ናቸው مما يروى يعني ስለሳቸው ወራ እንትን አለ የነብዩ አለይሂ ሰላቱ ወሰለም እጃቸውን የሳሙ ታላቅ ወልይ ናቸው ምን ይላሉ በሰዓቱን አብዱል ቃድር ጂላኒ እና ሌሎችም ሐዲር ሆነዋል ይላሉ የሰይድና አለይሂ ሰላቱ ወሰለም እጅ ሲስሙ አህመድ ሪፋዒ እኔ እስከዛሬ ይላሉ ከሄዱ በኋላ እዛው ሐረም ሄደው መዲና እስከዛሬ ለዚያራ ሩህ ነበር ምልካት ዛሬ በአካል መጥቻለሁ እና በአካል ሊወጣ ነብዩ አለይሂ ሰላቱ ወሰለም አሰላሙ አለይኩም ያ ጀዲ ሲሏቸው ወአለይኩም ሰላም ያ ወለዲ ብለው እጃቸውን አውጥተውላቸው እጃቸውን ስመዋል ለሰይድና አለይሂ ሰላቱ ወሰለም አይ ሞተዋል ላይ ጠቅሙን ብሎ ለሚያምን ሰው አይደለም ይሄ የሚገባው አረፍቱም የአህሊ ሱነት ወልጀማዓ ነው ምክንያቱም ሰይድ አለይሂ ሰላቱ ወሰለም በቀብራቸው ውስጥ ሐይ እንደሆኑ ነግረውናል الانبياء يحيون في قبورهم يصلون وكذلك بعد وفاته نفعهم እንደሚጠቅሙ እንደዚህ ነግረውናል احمد الرفاعي ያን ነገር አግኝተዋል ማለት ነው እጃቸውን ስመው ተመልሰዋል هذا هو احمد الرفاعي احمد الرفاعي ማለት ምን ያሉ ሰው ናቸው صونوا عقائدكم من التمسك بظاهر ما تشابه من الكتاب والسنه فان ذلك من اصول الكفر ምን ያሉ ናቸው احمد الرفاعي ብሎ ማለት صونوا عقائدكم بعقيدتكم طبقوا كم نطبقوا من التمسك بظاهر ما تشابه من القران والسنه من الكتاب والسنه يعني قراننا حديث ላይ متشابه ሆነው ልያዝ ظاهرون يامنك عقيدهن ከማበላሸት ተጠንቀቅ ለምን فإن ذلك من أصول الكفر ምክንያቱም متشابه የሆኑትን አያዎች ወስደ አሐዲሶች ወስደ በዛሂራቸው ظاهر በሚያስተላልፉት ትርጉም ይዘህ የምትሄድ ከሆነ ኩፍር ላይ ላደርስ ይችላል فمثلا ለምሳሌ ሲተከስ نحن الرحمن على العرش استوى ያለውን የቁርአን አንቀጽ በظاهሩ ይዘህ الله تعالى قاعد على العرش ብትል جالس على العرش ብትል ይሄ ሰውዬው ሙስሊም ሊሆን አይችልም ለዛ ነው አህመድ ሪፋዒ ያስተነከቡት ማለት ነው ወልያቶቹ ይሄን ብለው አስተላልፈው ሄደዋል እዚህ ንግግራቸው ላይ ምን ይላሉ غاية المعرفة بالله الإيقان بوجوده تعالى بلا كيف ولا مكان የመጨረሻ ሰውዬው الله تعالى አወቁ የሚለው እንደውም የመጨረሻ الله تعالى ማወቅ የሚባለው ምንድነው አልኢቃን ማመን ነው ይበቃ ጀዝም አድርጎ በቁርጥ ማመን ነው በምን بوجوده تعالى الله تعالى መኖር بلا كيف ولا مكان ያለ ምንም የፍጡር ባህሪ ያለ ቦታ ያለ ነው ብሎ ማመን ነው የመጨረሻ الله تعالى ማወቅ የሚባለው ይሄ هذا هو አይከዚህ በላይ እንዴ በቦታ ካልሆነማ እንዴት አለ ይባላል አንድ ነገር ይላል ስለዚህ በላይም የለም ካል እታችም የለም ካል በቀኝም በግራም በላይም በታችም የለም ካልክ እኮ የለም ማለት ነው ይላል እኛ የምናወራው ስለ አንድ ነገር ስለ ፍጡር አይደለም የምናወራው ላይንም ታችንም ቀኝንም ግራንም ኋላንም ፊትንም ለፈጠረ ለሆነ ጌታ ስለፈጠረ ጌታ ነው የምናወራው እነዚህ ነገራቶች የፈጠረ ጌታ ደግሞ በእነዚህ አይገለጽም እነዚህ ከመኖራቸው በስተፊት ያለ የነበረ ስለሆነ
እነዚህንም ከፈጠረ በኋላ ከላይም ከታችም ባል ነገር የለም። ያም ካልክማ ስለዚህ አንተ እነዚህ ስድስቱ አቅጣጫዎች የጠቀስካቸው አቅጣጫዎች ከመኖራቸው በስተፊትም የለም እያልክ ነው ማለት ነው። አይ የዛን ጊዜማ አለ ካለ ነዓም ፈኢዘን አሁን ከፈጠራቸው በኋላ እንዳይኖር የሚያደርገው ምን ነገር ተገኘ? የለም። ስለዚህ አላሁ ተዓላ من قالوا الإمام أحمد الرفاعي غاية المعرفة بالله أن يقتن بوجوده تعالى بلا كيف ولا مكان مالته يمترش سوي الله تعالى نوك مبالو الله تعالى ما هو كمبالو قرط أدرقوا ما منه الله تعالى منور يعلمنهم يفطر البحري بلا كيف يميلو ولا مكان يعلمنهم بوتا يعلنا موجود نبلوس يعمل نوال أي مالتم نهاية ما يصل إليه العبد من المعرفة بالله الإيقان وأي الاعتقاد الجازم بأن الله موجود لا يشبه الموجودات موجود بلا مكان. نهاية ما يصل إليه العبد عند باريا ودى الله تعالى يعني سلا الله تعالى ما ترى شالي درس يمشلو نجر تككل يوم نجر مالته لدرس يمشلو نجر من دونه من المعرفة بالله الله تعالى بموقف استقر الإيقان ما منه أي الاعتقاد الجازم قررت عليه هنا اعتقاد منتنا بأن الله موجود الله تعالى يالا بمهنو لا يشبه الموجودات يالو نجراتوችን የማይመስል መሆኑን ማመን ነው موجود بلا مكان ያለ ቦታ ያለ ነው ብሎ ማመን ነው አለ። የወልያቶቹ እምነት ይሄ ነው። የወልያቶቹ እምነት ይሄ ነው። ስለሚያወሩ ነው ሁሉ ጊዜ ከሙጀስማ ከዋሃቢያ አህሉሱና ወልጀማዓዎች የሚያስተነቅቁት ማለት هذا هو ምናልባት አንዳንድ ሰው ስለዚህ ጉዳይ አላህ موجود بلا مكان ስትል ምን ሊልህ ይችላል? አይ በቃ አንተ አህባሽ ነህ ሊልህ ይችላል። وهو يدعي انه صوفي يا احباب እኔ ሱፊያ ነኝ የሚል ሰው ሊሆን ይችላል እንደምላችሁ። ይሄ አላህ موجود بلا مكان የሚለው አላህ ያለ ቦታ ነው የሚለው አንደኛ ቁርአን የተናገረው ነው። ሁለተኛ ነብዩ አለይሂ ሰላቱ ወሰለም የተናገሩት ነው። ሶስተኛ ሰለፍ ሷሊህ يعني ሰለፍ يعني ጥሩ የሆኑ ምርጥ የሆኑ ሰለፎቻችን የተናገሩት ነው። አራተኛ አካቢር የሆኑ ወልያቶች የተናገሩት ነገር ነው። አህመድ ሪፋዒ ንግግራቸው ግልጽ ስለሆነ بوجوده تعالى بلا كيف ولا مكان ማለት ምን ማለት ነው? አላህ موجود بلا مكان ማለት ነው። ሌላ ነገር እኮ የለውም። عرفتم سيدي عليه الصلاة والسلام كان الله ولم يكن شيء غيره ሲሉን ማለት ነው። አላህ موجود بلا مكان ማለት ሌላ እንትን የለውም እኮ አላህ ነበር ምንም ነገር ሳይኖር በፊት ማለት አላህ ነበር ያለ ቦታ ማለት ነው። ነጥለ ስለወጣት ብቻ ሰው ሊጮህ ይችላል እንጂ አለዛ አላህ ነበር ያለ ቦታ አላህ ነበር ያለ አርሽ አላህ ነበር ያለ ሰው አላህ ነበር ያለ ምንም ፍጡር እንታ የነብዩ አለይሂ ሰላቱ ወሰለም ንግግራቸው ይሄ ነው። እና ምን አሉ الأصل الذي تبنى عليه العقيدة الإسلامية معرفة الله ومعرفة رسوله صلى الله عليه وسلم የሙስሊሞች አቂዳቱል እስላሚያ የሚገነባበት የሆነው መሰረት ዋናው መሰረት ምንድነው? ማዕሪፈቱላህ ወማዕሪፈቱ ረሱሊሂ ሰለላሁ ዐለይሂ ወሰለም አላሁ ተዓላና መልእክተኛው ማወቅ ይሄ ነው የሙስሊሞችን አቂዳ يعني አስሉ መሰረቱ ይሄ። ሰውየው አላሁ ተዓላን ካላወቀ ነብዩን ዐለይሂ ሰላቱ ወሰለም ማያውቃቸው ከሆነ ምኑ ነው እስልምናው ምኑ ላይ ነው ታዲያ? እንዴት ሙስሊም ልትለው ትችላለህ? عرفتم مثلا ነቃዱ ዒያድ ኢማሙ ነወዊ ኩቱቦቻቸው ላይ ያስቀምጡትን አንድ ነገር ላስታውሳችሁ። ነብዩ አለይሂ ሰላቱ ወሰለም ቁረይሽ አይደሉም ጎሳቸው ብሎ ያለ ሰው ይላል። ወይም ደግሞ ነብዩ አለይሂ ሰላቱ ወሰለም ቀብለ يعني እስም ሳያወጡ እንደሞ ትልቅ ሳይሆን በስተፊት ነው የሞቱት ካለ ሰውየው ወይም ደግሞ ያለ ሲፋቸው መሰለን ጥቁር ናቸው ከዛሊክ ሌላ ነገር የሳቸውን ገጽታ የሚያበላሽ ነገር ያለ ሰውዬ ነብዩን አለይሂ ሰላቱ ወሰለም አላወቃቸውም እና ይሄ ሰው ሙስሊም ሊባል አይችልም ይላሉ። ነብዩን አለይሂ ሰላቱ ወሰለም ያልኳቸው ታዲያ እንዴት ነው በጌታው አላሁ ተዓላ አላሁ ተዓላን አላውቅም ያለ ሰው ወይም ደግሞ አላሁ ተዓላ በማይገባው ባህሪ የገለጸ የሆነ ሰው كيف يكون مسلم እንዴት አድርገው ሙስሊም ልትለው ትችላለህ? የሙስሊሞችን አቂዳ ይዟልስ እንዴት ልትለው ትችላለህ? ምክንያቱም ሰውየው ሙስሊም ሊባል ዘንዳ لا اله الا الله አይደለ من هو الله ጌታ አላሁ ተዓላ ማን ነው? እሱን ደግሞ ልክ በመገለጫ ባህሪያቶቹ ሲያውቅ ነው ማለት ነው አላሁ ተዓላ ነው የሚባለው። بعد هذا ያንዳንዱ የሚሰራቸው ዒባዳዎችን ተቀባይነት አላቸው። ስለዚህ አስሉ መሰረቱ ይሄ ማዕሪፈቱላህ ወማዕሪፈቱ ረሱሊሂ ሰለላሁ ዐለይሂ ወሰለም። ለዛም አቂዳ ላይ ትኩረት መስጠት አለበት። ሰዎች በየጊዜው አቂዳ መማር አለባቸው።
በቃ ይሄ ቢያንስ ضروري የሆኑ ነገራቶችን መማር አለባቸው የሚባለው ለዛ። አንዳንዱ ሰው አይገርምም ሹ ያ اخي አቂዳ ባትቀራ ችግር የለውም ይላል አንዳንዱ። ይሄ አቂዳ ባትቀራ ችግር የለውም የሚባለው ሰው ነገ ምን ሲያወራ ልሰማው ትችላለህ? አላህና ነብዩ አለይሂ ሰላቱ ወሰለም ወይም አላህና መሐመድ ወንድማማቾች ናቸው ሁላ ሊልህ ይችላል። ወሆ ሰሊ ወየሱም እየጾመ እየሰገደ እስኪያላጋጠማችሁ እንዲህ አይነት ነገር እንደዚህ የሆነ አካባቢዎች ላይ ገጠር አካባቢዎች ላይ ምንም ዲን ያልተማሩ አካባቢ ላይ ብትጠይቋቸው ሶላት ያስተምሯቸዋል። መጀመሪያ ስገድ እንዲህ ነው የምትሰግደው ብለው ያስተምሯቸዋል። ከዛ በኋላ ሌሎችም ነገራቶች እንደዚሁ። ነገር ግን ስለ አላህና ስለ ነብዩ አለይሂ ሰላቱ ወሰለም ብትጠይቀው ወንድማማቾች ሊያደርግልህ ሁላ ይችላል። ብዙ ሰው የሰማ ነው ስላለ ፈይደን ከኛም ነው የሚጠበቀው ምንድነው መደረግ ያለበት? መጀመሪያ ሰውየው የሚገዛውን ጌታ ማወቅ አለበት። ትላንት እንደነገርኳችሁ አንድ ሰው ይሄን ዕቃ አድርስ ተብሎ ቢሰጠው ለማን ነው ማድረሰው ብሎ ካልጠየቀና የሆነ ቦታ ሄዶ مثلا አዲስ አበባ ይሄን ዕቃ አድርስ ብዬ አንድን ሰው ላኩት። አዲስ አበባ ሄደ። ለማን እንደሚሰጠው አያውቅም። ምነው ይሄ ሰው የሚያገለግለው አዲስ አበባ ደርሶ ልፋት መመለስ እንጂ ትርፍ አለው እንዴ? የለውም እኮ። ወከዛሊከ ሶላት የሚሰግድ ሰው አላሁ ተዓላን ሳያውቅ የሚሰግድለትን ጌታ ሳያውቅ በስተፊት የተለያየ ዒባዳ ቢሰራ ተቀባይነት የለውም። ይሄም ማን ያለው? አላሁ ተዓላ ومن يعمل من الصالحات من ذكر أو أنثى ሴትም ይሁን ወንድ አዕማል الصالح የሚሰሩ የሆኑ ሰዎች እነዚህ ሰዎች يعني ومن يعمل من الصالحات من ذكر أو أنثى وهو مؤمن እሱ ምን ሆኖ አማኝ ሆኖ እምነት ኖሮት በአላሁ ተዓላና በነብዩ አለይሂ ሰላቱ ወሰለም ያመነ ሙስሊም ሆኖ ኸይር ስራ ቢሰራ ሰውየው ተቀባይነት ነው። هذا هو وإلا ከዛኛው በፊት ቀድሞ የተለያዩ ኸይር ስራዎችን ቢሰራ ተቀባይነት ነው። ስለዚህ አቂደቱል ኢስላሚያ መሰረቱ ምንድነው? ማዕሪፈቱላህ ومعرفة رسوله صلى الله عليه وسلم. كيف تكون معرفة الله؟ الله تعالى ما وق بمدرم هنا ومعرفة الله تكون بمعرفة ما يجب لله من صفات الكمال التي تليق به. الله تعالى ما وق يمبالو بمعرفة ما يجب لله. لا الله تعالى يموجب ባህሪያቶችን በማወቅ من صفات الكمال ሙሉ የሆኑ ባህሪያቶች አሉ التي تليق به ለሱ የሚያመቹ የሆኑ ባህሪያቶች وما يستحيل عليه በሱ ላይ ደግሞ ሙስተሂል የሆነ በአጠቃላይ የፍጡራን ባህሪ በሙሉ በአላሁ ተዓላ ላይ ምንድነው? ሙስተሂል ነው። وما يجوز في حقه كخلق شيء وتركه እና ደግሞ አላሁ ተዓላ يعني جائز የሆኑ ነገራቶች ከፈለገ የሚሰራቸው ከፈለገ የሚተዋቸው جائز የሆኑ በማወቅ ነው አላሁ ተዓላን ማወቅ የሚባለው። ነብዩን አለይሂ ሰላቱ ወሰላምን ማወቅ የሚባለው هكذا ነው። ለሳቸው የነቢያቶች መገለጫ ባህሪ አለ። ያንን በማወቅ ከስማቸው ጀምሮ ከሀገራቸው ጀምሮ هكذا ማለት ነው። خيرا ስለዚህ ምን አሉ? يجب على كل مكلف በእያንዳንዱ ተጠያቂነት ደረጃ በደረሰ ሁላ ላይ ግዴታ ነው معرفة 13 صفة 13 ባህሪያቶችን ማወቅ يعني ለአላሁ ተዓላ واجبة يعني واجبة لله تعالى الله تعالى ዋጅብ የሆኑ ባህሪያቶችን ማወቅ በእያንዳንዱ ሙከለፍ ላይ ግዴታ ነው። مع اعتقاد معانيها معناዎቿን ከማመን ጋር ማወቅ ሲባል الوجود والوحدانية والقدم والبقاء መዘርዘር ብቻ አይደለም። شو ما معنى الوجود؟ الله تعالى በመኖር ይገለጻል ማለት ነው ማለት ነው። ይሄ ማወቅ አላሁ ተዓላ በብቸኝነት ይገለጻል። ይሄ እነዚህ ነገራቶች ለይቶ ማወቅ ማለት ነው። አለዛ مثلا አሁን እስኪ አንድ ነገር ልጠይቃችሁ። አንድ ካፊር በነሰው መጥቶ እኔ የምገዛው አለ ልክ ነብዩ አለይሂ ሰላቱ ወሰላም እንዳላቸው ማለት እኔ የምገዛው ዒሳ ኢየሱስን ነው የምገዛው አለ። ኢየሱስ ማለት ሁሉ ነገር የሚያደርግ እንደዚህ አይነት ምናምን ብሎ ዘረዘረልን። ሰው ነው መቼም የሰው ባህሪ ነገር አለ አንተን ታውቃለህ። እስኪ አንተን እስታገለጽልኝ አንተ አላህ የምትለው ሲግለጽልኝ ብሎ ቢልህ ማለት ተቆለሁ እነዚህ አላሁ ተዓላ ባህሪያቶችን ካወቅ አላህማ በመኖር የሚገለጽ የሆነ ጌታ ፍጡራኖቹ ከመኖራቸው በስተፊት የነበረ ዓለምን በሙሉ ማለት ነው። ዓለም በሙሉ ሳይኖር የነበረ ዓለምን ደግሞ የፈጠረ የሆነ ጌታ ብለህ ታስረዳዋለህ። ብቸኛ የሆነ ጌታ ዓለምን ለመፍጠር ይሁን ለማንኛውም ነገር ሸሪካ የማያስፈልገው ብቸኛ የሆነ ጌታ ነው። ذاته وافعاله وصفاته ብለህ ታስረዳዋለህ። كذلك قديم የሆነ ጌታ ነው። يعني ለመኖር ጅማሩ የሌለው የሆነ ጌታ ነው። ለመኖር መጨረሻ የሌለው የሆነ ጌታ ነው። ሰሚዕ የሆነ ነው።
ተመልካች የሆነ ነው፣ ምንም ነገር አይደበቅበትም። እንደዚህ እያልክ ይሄን ጌታ ማለት ይሄ ነው ትለዋለህ። በአጠቃላይ በፍጡር ባህሪ የማይገለጽ ሙነዘህ ምን ነቃይስ ከእያንዳንዱ ነቃይስ የጠራ የሆነ ጌታ መሆኑን ስታሳውቀው የሰውየው ቀልብ ይከፈታል። ምክንያቱም ዒሳና እሱ ልዩነት ስለሌላቸው የሚያመልከው ጓደኛውን እንደሆነ ይገባዋል ማለት ነው። ልክ እንደሱ ሰው የሆኑትን እያመለክ እንደሆነ አስረዳኸው ማለት ነው። ስለ አላሁ ተዓላ በደንብ አድርገህ ከገለጽክለትና ከነገርከው። ስለዚህ ማዕሪፈቱላህ የሚባለው ነገር ግዴታ ያለው እዛ ነው። የጅቡ ዐላ ኩሊ ሙከለፊን ማዕሪፈቱ 13 ሲፈተን ዋጅበተን ሊላህ ተዓላ አላሁ ተዓላ ዋጅብ የሆኑ ባህሪያቶችን ማወቅ ግዴታ ይሆንበታል። መዓ ኢዕቲቃዲ መዓኒህ ወሚመን ዘከረ ዛሊከ ይህን ከጠቀሱ ሰዎች መካከል አብዱልመጂድ አሹርኑቢ አሹርኑቢ እሳቸው ፊ ሸርሒ ተእይት ሱሉክ የሚባል ኪታባቸው ላይ ይህን ይጠቅሳሉ። ወልፈዳሊዩ ፊ ኪፋየት ልአዕዋም የሚባል ኪታባቸው ላይ وصاحب السنوسية كذلك السنوسية كبير وأبو بكر الدمياطي في إعانة الطالبين وأحمد المرزقي صاحب عقيدة العوام وقبلهم الإمام أبو حنيفة النزيه الله تعالى واجب من صفاوتشن قال سبعيدا بعبارة أخرى لأنه تلم السالي تجب لله 20 صفة لنه جلال الله تعالى حياة بحريات واجبنات شو لنه جلال حياة 13 التبالو زيقال صفات المعاني الناس صفات المعنوية من بالله صفات المعنوية وشو يمعاني وش انتناج المثالي الله تعالى بمسمات الجلزال كونه سميعا وكونه بصيرا نمله إنه معنوية ليست قبا وكونه سميعا وكونه بصيرا وكونه عالما نمله الزقاب علمي الجلزال بله وكونه عالما الزقار بسمع الجلزال وكونه سميعا الزقار ما يتجلزال وكونه بصيرا ስለዚህ እነዚህኞቹ እዛ ማዕና መላካች ስለሆኑ ችግር የለውም። 13 ባህሪያቶች ተባለው አረፍቱ ስለዚህ እነዚህን ባህሪያቶች ማወቅ ግዴታ ይሆናል። አንድ ሙከለፍ የሆነ ሰው ማወቅ መቻል አለበት ማለት ነው። አላሁ ተዓላ ነው የሚባለው በዚህ መልኩ እንጂ አለዛ ማዕሪፈቱላህ ሲባል በቃ መቀመጫ ቦታ ያስፈልገዋል፣ መኖሪያ ቦታ ያስፈልገዋል። አይ እኛን የሚመስልበትም ነገር የሆነ ነገር ያስፈልገዋል የምትል ከሆነ እንዴት አድርጎ ይሆናል ይሄ? ሰው ከሚገዙት እንዴት ተለይህ ታዲያ? እንዴት አድርገን እንለይህ? እንዴት አድርገን እንለይህ? ስለዚህ አላሁ ተዓላ ማወቅ የሚባለው በዚህ መልኩ ነው። አሁን እነ ፈኽሩ ራዚ የጠቀሱን ነገር አለ። ፈኽሩ ራዚ ሙፈሲሩ አለ ተፍሲራቸው ላይ ስለ ሙጀሲሞችና ስለኛ በያን ስለ ሙወሒዶች እያብራሩ እና ምን ይላሉ መሰላችሁ? እኛ ወራአል ሙተሐይዛት ያኒ አቅጣጫ ቦታ ከሚይዙ ነገራቶች ውጪ ያለ ከነሱ እነሱን የማይመስል የሆነ ጌታ እንዳለን ነው የምናምነው ይላል። ሙጀሲሞች ደግሞ ወራአል ሙተሐይዛት ያኒ የማይሰፍር የሆነ ነገር አያምኑም። በለነሱ የሚያምኑት ምንድነው? የሚሰፍር የሆነ ነገር ነው የሚያምኑት። የሚሰፍር ካልሆነ እንደሁም ጌታ ብለው አያስቡትም አሉ። መጨረሻ ላይ ሲደመድሙ ምናሉ? ስለዚህ ወልፈርቁ በይነ አልሙጀሲመቲ ወልሙወሒዲ ለይሰት ፊ ሱሲታ በሙወሒድና በሙጀሲም መካከል የባህሪ ያገላለጽ ባህሪ ያገላለጽ ነገር አይደለም። ልዩነታችን አይደለም ግዛት ነው ልዩነታችን። ገና መጀመሪያ ጌታችን ብለን ያመንነው ነገር ይለያያል። እነሱ አላህን አወቅን የሚሉት በቦታ በአቅጣጫ አስፍረው የፍጡር ባህሪ ሰጥተው ያኒ እጅ አለው እግር አለው ከዛን ሌሎች ነገራቶች ብለው ነው። አመል ሙስሊሞች እሳ እኛ ጌታ አለን የምንለው ያለ ቦታ የሆነ ያለ አቅጣጫ የሆነ በፍጡር ባህሪ የማይገለጽ ፍጡራኖችን የማይመስል የሆነ ጌታ ነው የኛ ጌታ ብለን ነው። ይሄ ሰላመተ ሶድርም ያለው የሙስሊሞቹ ዐቂዳ አረፍቱም ነገ ኢንሻአላህ ተዓላ ስለ ሲፋዎቹ በደንብ እናወራለን። ሰላመተ ሶድር ያልኳችሁ مثلا እስኪ እናንተ ልንገራችሁ። ወደ ተቃራኒ ጉዶች ወደ ሙጀሲማ ምናምን ብትሄድ ምን አይነት ነው የሚያስተምሩ? ዛሬ አንዱ መስጂድ ስትሄድ ስለ ሲፈተል ወጅህ አስተምራለሁ ብሎ ወጅህ አለው አላሁ ተዓላ ፊት አለው ያለ ስለ ፊት ሲናገር ሰማው። ነገ ደግሞ ሌላ መስጂድ ብትሄድ አንድ ሙጀሲማ መስጂድ እሱ ደግሞ ስለምን ሲያስተምር ልትሰማው ትችላለህ? ሳቅ ባት አለው ብሎ ሲያስተምር ልትሰማው ትችላለህ። አንድ አዲስ የሆነ ሰው ጀማሪ የሆነ ሰው ሄዶ መጀመሪያ ፊት አለው ተባለ አለ። ከዛ በኋላ ሲሰግድ አሁን ያችን ፊት እያሰበ ነው የሚሰግደው ማለት መገለጫ ባህሪ እኮ ቢሆን ችግር የለውም። ያ አህባብ መገለጫ ባህሪ ላይ ነገር ስለ ምንም ችግር የለውም። ያንን ፊት ይዞ ሄደ። ሌላ መስጂድ ሲሄድ ሳቅ ባት አለው ተባለ።
ይሄ ሰው አሁን ፊትና ባቱን ራሱ እንዴት እንደሚያገናኘው እየጨነቀው ነው ሶላት ሊሰግድ የሚችለው። ምክንያቱም ወደ አላሁ ተዓላ ተፍዊድ ማድረግ የነበረባቸውን ነገር ሲፈተል ወጅህ አለው ለአላሁ ተዓላ የሚያውቀው ግን አላህ ነው። ተፍዊድ እንታ የሰለፎቻችን መንገድ ወይላ ወጅህ የሚባለውን ተውል እንዲያደርጉት እንደነ ኢማም አልቡኻሪ መሄድ ይቻላል። ከዚህ ውጭ ያለው መስመር ኤክስ ነው፣ ትክክል አይደለም። ስለዚህ ምን የሚባል ነገር ውስጥ ገባ ይሄ ሰው ተወዛገበ ማለት ነው። አእምሮው ውስጥ ሁለት ነገር ሳለ ፊት ባት የሆነ ሰዓት ላይ ስለ ጎን ስለ ጀንብ ሲወራ ቢሰማ ጀንቢላህ የሚለውን የቁርአን አንቀጽ ጎን ብሎ ይፈስሩታል። ጎን አለው የሚል ነገር ያዘ። ይሄ ሰው መጨረሻ ላይ እያንዳንዱ የሰውነት አካል ክፍል ተዘርዝሮ ሲያበቃ አእምሮ ለሚመስለው ምንድን ነው? ዳይማን እሱን የሚመስል የሆነ ነገር ከዛም ደግሞ ያንንም ዓርሽ ላይ አስቀምጦ ነው ዒባዳ ሊያደርግ የሚችለው ለፍጡር ማለት ነው። ወደ ሙስሊሞች አቂዳ እንምጣ። ወደ ሙስሊሞች አቂዳ ስትመጣ እግር፣ ፊት፣ አካል ክፍል የሚባል ነገር የለም። አላሁ ተዓላ ሙነዘህ ነው። በአጠቃላይ ፍጡራኖችን አይመስልም አይደለ? ፍጡራኖችን የማይመስል ሀያል የሆነ ጌታ ነው የምታመልከው አንተ ዒባዳ የምታደርገው። በአእምሮ ላይ መሰወር አለብኝ መቅረጽ አለብኝ። ከየት አምጥተህ እንኳን አይደለም አላሁ ተዓላ እኔ የፈጠረህን አላህ እኔ አምሳያ የለኝም ያለህን አላህ ራስህን ራሱ ሩህ የምትባለው አምድናት ተብለህ ብትጠይቅ ማትመልስ ሰውዬ። ስለዚህ ልሰውር አትልም ማለት ሰላመተ ሶድር አለው አላሁ ተዓላን እያመለክ ትምራለህ ማለት ነው። هذا ልዩነቱ ትልቁ ልዩነት እዚህ ጋር አረፍቱ። ትልቁ ልዩነት እዚህ ጋር በፍጡር ባህሪ የምትገልጸው ከሆነ ፍጡር እያመለክ ነው፣ ፍጡር ነው ዒባዳ የምታደርገው። አላሁ ተዓላ በሚገባው ባህሪ የምትገልጽ ከሆነ ደግሞ የምታመልከው ማን ነው? አላህ ነው ማለት። ስለዚህ የአህሉ ሱና ወልጀማዓዎች ዓቂዳቸው ይሄ ነው። የነ ጣሐዊ መሰለን አይደለ ተዓላ ሰርስልና يعني الله عن الحدود والغايات والأركان والأعضاء والأدوات ولا تحويه الجهة الصوت كسائر المبتدعات بالجلس سلف الجولة. الإمام الطحاوي من بلون يتناقروا لا استوسات كتاباته سيجمروا ይሄ ኪታብ እኮ የአህሉ ሱና ወልጀማዓ ወችን አቂዳ የሚያብራራ ነው ብለው ተናገሩ። እሳቸው ስንት ላይ ነው የሞቱት? 321ኛው ዓመተ ሂጅሪያ። ከ321ኛው ዓመተ ሂጅሪያ በስተፊት ያሉ የሷሐቦችን የረሱሉን አለይሂ ሰላቱ ወሰላም እምነት የያዘ የሆነ ኪታብ ነው ብለው አዘጋጁ። እዛ ኪታባቸው ላይ አላሁ ተዓላ በስድስቱ አቅጣጫ ይገለጽ ብለው ከታርገው ነገር ማዳ ቱሪድ ምን ትፈልጋለህ ከዚህ በላይ ከሰለፎች አቂዳ ብለህ إن شاء الله تعالى سنكمل نقتلنا ودفيت سنزو قدي ما تقبل سنة هنا لأنه نقل ودفيت نقتلنا بإذن الله تبارك وتعالى. بارك الله فيكم. اللهم ثبتنا على عقيدة أهل السنة والجماعة. اللهم أنت أصلحت الصالحين فأصلحنا حتى نكون من الصالحين. اللهم إنا نسألك الهدى والتوكى والعفاف والغنى الله يا أرحم الراحمين. اللهم علمنا ما جهلنا وانفعنا بما علمتنا وزدنا اللهم علما وفهما الله يا أرحم الراحمين. والسلام عليكم ورحمة الله وبركاته.